አምባሳደር አድርገን የምንፈልገው ወደ ባለም በአራተኛ ጊዜ በሀገር አቀፍ ደግሞ በሰላሳ ሶስተኛ ጊዜ በክልላችን በሀገር አቀፍ ለሰላሳ ስምንተኛ ጊዜ በክልላችን በሰላሳ ሶስተኛ ጊዜ ደግሞ በዞናችን ለአስራ ዘጠነኛ ጊዜ በወረዳችን ለአስራ ሰባተኛ ጊዜ የምናከብረው የዓለም የቱሪዝም ቀን ምክንያት በማድረግ የአባይ ጨዋታ ዛሬ ምሽት የመዝናኛ ዝግጅታችን ነውና አብራችን ቆዩ። ጨዋታውን ማን ያሸንፋል የሚለው ነገር ይህ በትክክል የምናየው ይሆናል ማለት ነው። ሁላችንም እንግዲህ ውድድር እየተከናወነ የሚገኘው ማለት ነው። የሚታዩልን ዳኞች ይኖሩናል። እንግዲህ አሸናፊ ቡድን ማን ነው የሚለውን እንግዲህ ሁላችንም እየተጫወትን የምናየው ይሆናል። የአባይ ጨዋታ ከመስከረም 1 ጀምሮ እስከ ዛሬ ድረስ የሚካሄደው በወረዳችን በተለይ ለየት ባለ መንገድ የትክክለኛ ይዘት በጠበቀ መንገድ ወጣቶችና ሕፃናት በቡድን በመደራጀት ቤት ለቤትና በየቦቱ በየሰፈሩ እያከበርነው እስካሁን ድረስ መጥተናል። ዛሬ ደግሞ የዓለም የቱሪዝም ቀን ምክንያት በማድረግ የዝቋላ ወረዳ ባህልና ቱሪዝም ጽሕፈት ቤት የዝቋላ ወረዳ ባህልና ቱሪዝም ጽሕፈት ቤት ደግሞ ዛሬዎች አንድ ሁነት አድርጎታል ማለት ነው። ሁላችንም እንኳን ለመስቀል በዓል በሰላም ያደረሳችሁ። ጨዋታው ይቀጥላል። ማን ያሸንፋል የምናየው ይሆናል ማለት ነው። እየታገሉ ነው፣ እየተጨዋወሩ ትኩስን ድንጋይ የሞቀውን እሳት የሆነውን ድንጋይ ይዘው እየታገሉት ይገኛሉ ማለት ነው። ማን ያሸንፋል፣ የትኛው ቡድን ያሸንፋል የሚለው አብረን የምናየው ይሆናል። እንግዲህ አወዳዳሪ ደግሞ የዝቋላ ወረዳ ባህልና ቱሪዝም ጽሕፈት ቤት አቶ ካሳሁን እዚህ መካከላችን ላይ ጨዋታውን በዳኝነት እየመሩት ነው ያሉት። በጣም በሚገርም ሁኔታ ትኩስን ድንጋይ ይዘው እየተጋጠሙ ነው ያሉት። ማን ያሸንፋል? ተብራታ ሳሚ ዘታ እንደምደግሞ አማርኛ ምርጥ ነው። ሳሚ እነበረን ካሳሁን በዳኝነት ሳይሆን እንግዲህ በጨዋታ ላይ ተባርኮ ለማን እንደሚያደላ አልታወቀም። ራሱን እየተጫወተ ነው። አሸናፊው አልታወቀም ገና ጨዋታውን በእጃቸው ትኩስን ድንጋይ በእጃቸው እንደያዙት ነው ያለው። በሩን እንታወዘተን እንግዲህ ድንጋይ ከቅድም ጀምሮ የዳረውን ድንጋይ በእጃቸው ይዘው እየተጫወቱ ያለው ይህ ደማቅ የቱሪዝም ቀን ምክንያት በማድረግ በወረዳችን እየተካሄደ ያለው ትኩስ ድንጋይን ለመቀማት እየተደረገ ያለው ውድድር ገና እስካሁን ድንጋይ ያለቀበትም ወደ ቦታውም አልተመለሰም። ሌላ ትኩስ ድንጋይ ለማሻማትም እንግዲህ የዚህ አቶ ካሳሁን እያሻሙ ነው የሚገኙት ማለት ነው። ድንጋይ እንደተያዘ ነው ያለው። እስካሁን እጃቸው